የከተሞችን የመሰረተ ልማት ተደራሽነትን ለማረጋገጥ ከተሞችን ለነዋሪዎች ምቹና ማራኪ ለማድረግ በትኩረት እየሰራ መሆኑን በስልጤ ዞን የምዕራብ አዘርነት በርበሬ ወረዳ ከተማ ልማትና ኮንስትራክሽን ጽሕፈት ቤት አስታወቀም። በቀጣይም መሰል የልማት እንቅስቃሴዎችን በማገዝ ለተግባራዊነቱ የበኩላቸውን እንደሚወጡ ያነጋገርናቸው ነዋሪዎች ተናግረዋል። ዝርዝሩን ሳጅዳ ሙደስር ከሆሳና ቅርንጫፍ ጣቢያችን አዘጋጅተዋለች። አሚና ጀማል ታቀርበዋለች። የከተሞችን የመሰረተ ልማት ተደራሽነት በማረጋገጥ ከተሞችን ለነዋሪዎቹ ምቹና ማራኪ ለማድረግ እየተሰራ መሆኑን የወረዳው ከተማ ልማትና ኮንስትራክሽን ጽሕፈት ቤት ኃላፊ አቶ ተማም አወል ተናግረዋል። በመንግስትና በህብረተሰብ ትብብር ያለምንም ካሳ ክፍያ በበጀት ዓመቱ 3.5 ሚሊዮን ብር በመሰብሰብ የውስጥ ለውስጥ የመንገድ መሰረተ ልማት ተደራሽነትን ለማስፋፋት በተሰራው ስራ 10 ኪሎ ሜትር የመንገድ ከፈታና 12 ኪሎ ሜትር የተሰሩ መንገዶችን የመጠገንና ጠጠር የማልበስ ስራ መሰራቱን ገልጸዋል። በተለይ መንገድ ላይ እንደገና ደግሞ ውሃ መስመር ዝርጋታዎች ላይና የተለያዩ የማብራት ዝርጋታ ስራዎች ላይ በደንብ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው ያለው። ያው ዛሬ የሚታዩት አንዱ ከወረዳችን ዋና ከተማ ያው ሌራ ከተማ ላይ አሁን የውስጥ ለውስጥ መንገድ በስፋት እየተሰራበት ያለበት ሁኔታ ነው ያለው ማለት ነው። እሱ ላይ ያው ሰፊ ስራዎች ተሰርቷል። እሱን እናንተም ያው ለማየት የሞከራችሁበት ሁኔታ አለ። ውስጥ ለውስጥ መንገድ ከፈታ ወደ 10 ኪሎ ሜትር በስፋት የተሰራበት ሁኔታ አለ። እሱን ያው ማየት የሚቻል ስራ ነው የተሰራው። ከዛ በኋላ ያ ውስጥ ለውስጥ ላይ ከዚህ በፊት የተሰሩ የጠጠር መንገዶችንና እንደገና ደግሞ አዳዲስ የተበላሹ ቦታዎች ላይ ጠጠር የማልበስ ስራ እየተሰራ ያለበት ሁኔታ አለ። እሱም በድምሩ ወደ 12 ኪሎ ሜትር መንገድ እየተሰራ ያለበት ሁኔታ አለ። የወረዳው መቀመጫ ሌራ ከተማ ከኢንቨስትመንት መሬት ጋር ተያይዞ ሲነሳ የነበሩ የመልካም አስተዳደር ችግሮችን መቅረፍ መቻሉንም አመላክተዋል። በሚሰሩ የልማት ስራዎች የህብረተሰቡ ተሳትፎ ከፍተኛ ነው ያሉት አቶ ተማማወል በቀጣይ በኮሪደር ልማት መነሻ ህብረተሰቡን በማሳተፍ እየተሰሩ ያሉ የውስጥ ለውስጥ የመንገድ መሰረተ ልማት ተደራሽነት ስራን አጠናክረው ለማስቀጠል እቅድ መያዙንም ጠቁመዋል። የሌራ ከተማ ማዘጋጃ ቤታዊ አገልግሎት ስራ አስኪያጅ አቶ ሙባሪክ አወል በበኩላቸው እንደ ከተማው 3 ሚሊዮን ብር የመንገድ ከፈታና ጠጠር የማልበስ ስራ መሰራቱን ተናግረዋል። መሰረተ ልማትን ተደራሽ ማድረግ በመንግስት ብቻ የማይቻል በመሆኑ ህብረተሰቡን በማሳተፍ የመንገድ መሰረተ ልማት ለማረጋገጥና መሰል የልማት ስራዎችን በጋራ እየተሰሩ ናቸውም ብለዋል። መጀመሪያ ለሁለት መልኩ ነው እየሰራን ያለ ነው። አንደኛ ወደ በጠጠር የመቀየርና ወደ ኮብልስቶን ወደ ፒስታ የመቀየር ስራ ነው እየሰራን ያለ ነው። ሁለተኛ ደረጃ አርሶ አደሩን አሳትፎ መንገድ ይከፈትልን የሚሉትን መንደሮች በሙሉ ወደ 12 ኪሎ ሜትር አካባቢ እቅድ ይዘን እንሰት እያነሱ ጫታቸውን እያነሱ ዛፍ እያነሱ እኛ የግሬደር ስራውን እነሱ ያለምንም ካሳ ምናምን ሳይጠይቁን ማለት ነው ከተማውን ለማልማት ካላቸው ፍላጎት አንፃር ነው ይሄ ሁሉ ስራ እየተሰራ ያለውና እነሱ በዛ ነገር እየተባበሩን እያለ እኛ ዶዘሩና የሌሎችን ነገሮች ወጪ እያወጣን ጠረጋ ስራ እየሰራን 12 ኪሎ ሜትር ያለበትና እንደገና ደግሞ አመና የሰራናቸው ከዚህ በፊት የተሰሩ ደግሞ ወደ ፒስታ የመቀየር ስራ ወደ 10 ኪሎ ሜትር አካባቢ በእቅዳችን ይዘን ወደ 10 ኪሎ ሜትሩን ወደ ፒስታ እየቀየርን ያለንበት ሁኔታ ነው ያለውና የከተሞች የመሰረተ ልማት ተደራሽነት ለማረጋገጥ እየተሰሩ ያሉ ስራዎች አበረታች በመሆናቸው በቀጣይ መሰል የልማት እንቅስቃሴዎችን በማገዝ የበኩላቸውን እንደሚወጡ ያነጋገርናቸው ነዋሪዎች ተናግረዋል። መንገዶቹ በጣም አስቸጋሪ መንገዶች ነበሩ። አሁን ከ2016 ጀምሮ እስካሁን ድረስ መንገዶች ውስጥ ያሉ መንገዶች እያሳለፉ ጥሩ ስራ እየተሰራ ነው ያለው። ዳምፕ እየተደረገ ነው ያለው። ለማህበረሰቡ ገበያ የሚሄዱ እናቶች በጣም እየተጨነቁ ነበር። ያንን ችግራቸውን እየፈታላቸው ያለው እና በጣም የሚመሰገንና የሚደነቅ ስራ ነው እየተሰራ ያለው። ከመንግስት ጎን ሆነን እኛም ደግሞ አጋዥ ኃይሎች ሆነን በሚፈልገው ደረጃ እስከሚፈልገው ደረጃ ድረስ ለመስራት ከመንግስት ጎን እናግዛለን እንጂ ከጠየቁን ህዝቡ በጣም በከፍተኛ ሁኔታ ሪዱ ከተባለ በከፍተኛ ሁኔታ የሚረዳ ህዝብ ነው። አነሳሳው ካለ ለመንገድም ቢባል ለውሃም ቢባል ለሌላውም ኢኮኖሚ ለአንዳንድ ነገሮች ቢባል ለማብራት ቢባል በተጠየቀው አይነት ህዝቡ ካስተባበሉት የሚሰጥ ህዝብ ነው። ምንም ነገር እንደወደ ሐላም አይልም። የመብራትና የመንገድ መሰረተ ልማት ስራ መሰራቱ ምቹ የአኗኗር ሁኔታን ከመፍጠር በተጨማሪ ህብረተሰቡ ለሚያከናውናቸው የልማት እንቅስቃሴ ስኬት ወሳኝ ነው ሲሉም ጠቁመዋል።